ወንድም ጁማ ይባላል። የ20ዎቹ መጨረሻ የሚገኝ ወጣት ነው። ጁማ በናይሮቢ ዩኒቨርሲቲ በሚማርበት ወቅት አላስፈላጊ ከሆነ ከጨለማው ዓለም ከተላኩ ሰዎች ጋር ግንኙነትን ያደርግ ነበር። ሳያውቀው ከኛ ጋር ቃል ኪዳን ገብቷል። የደም ኪዳንን ወስዷል። ከጨለማው ዓለም ጋር ሊያስተሳስረው የሚችለውን ነገሮች በሙሉ አድርጓል። የሚያሳዝነው ግን ወንድም ጁማ ሕይወቱን ለኢየሱስ ክርስቶስ አሳልፎ ከሰጠ በኋላ እንኳን ሁል ጊዜ ጥቃት ይደርስበት ነበር። መንፈሳዊ ጥቃት ይደርስበታል። መንፈሳዊ ጫናና ሌሊት የሚመጡ አስፈሪ ህልሞች ሁል ጊዜ ከሱ ጋር ነበሩ። ምን ማድረግ እንዳለበት እጅግ በጣም ግራ ገብቶት ነበር። የተለያዩ ፓስተሮች ጋርና መጋቢዎች ጋር ቢሄድም ምንም አይነት ዘላቂ መፍትሄ ሊያገኝ አልቻለም ነበር። ብዙ ጊዜ ጾም ጸሎት ገብቶ ጸልዮአል። እንዲሁም ደግሞ መጽሐፍ ቅዱስን በተለያየ ጊዜ ለማንበብ ይሞክራል፣ ይጸልያል። ነገር ግን ይህ የሚሰጠው ጊዜያዊ ሰላምና እረፍትን እንጂ ዘላቂ መፍትሄ ማግኘት አልቻለም ነበር። ታዲያ በዚህ መሃል ነበር አንድ ቤተክርስቲያን ውስጥ የሚያውቀው ሰው ስለ ሌሊት ጸሎት ነገረው። ማታ እየተነሳ ቢጸልይ ማታ ሊያጠቁት የሚመጡትን አጋንንቶችና የጨለማውን ዓለም መልሶ ማጥቃት እንደሚችል ነገረው። ከዚህ በኋላ ነበር ወንድም ጁማ በሕይወት ውስጥ ከወሰናቸው እጅግ በጣም ጠንካራ ውሳኔዎች መካከል አንዱን የወሰነው። ሁል ጊዜ ሌሊት ተነስቶ ለመጸለይ ወሰነ። በእርግጥ እጅግ በጣም ከባድ ይመስል ነበር። ነገር ግን አደረገው። ሌሊት 6 ሰዓት ላይ የተነሳ ይጸልይ ጀመረ። በመጀመሪያ እጅግ በጣም ከበደው፣ ምክንያቱም መንፈሱ ይታወካል። የሆነ ነገር የተሸከመ ያክል ይመስለዋል፣ ይጨንቀዋል። ይህንን ሁሉ የምንልክበት ግን እኛ ነበርን። አንዳንድ ጊዜ ክፍል ውስጥ የሚያስፈራሩ ነገሮችን እንዲመለከት እንልክበታለን። ይሁን እንጂ እሱ ምንም ሳይፈራ የኢየሱስን ስም እየተጣራ እነዛን ርኩስ መናፍስቶች መልሶ ያጠቃቸው ነበር። የሱን ጉዳይ እንድከታተል የተደረኩት እኔ ነበርኩኝ። የተለያዩ ጥቃቶችን በተለያየ ጊዜ ልክበት ነበር። ነገር ግን እርሱ ተነስቶ በኩለ ሌሊት ላይ የሚጸልየው ጸሎት እኛ ያቀድናቸውን ስራዎች በሙሉ ያፈራርሱብን ነበር። አቅማችን ሊመጣጠን አልቻለም ነበር። እስከ ዛሬ ድረስ በሱ ላይ መሽገንበት የነበረው ነገሮች በሙሉ መመታት ጀመሩ። የሱን የያዝናቸው ነገሮች በሙሉ ቀስ በቀስ ከኛ እጅ ላይ የተፈለቀቀ መውጣት ጀመረ። እሱን ለመያዝ የነበረን ህጋዊ መሬታችን መነሳት ጀመሩ። ያኔ የዩኒቨርሲቲ ተማሪ ያለ ሳያውቀው የገባው ቃል ኪዳን መፈራረስ ጀመረ። በእርግጥ ወንድም ጁማ ይህንን የሌሊት ጸሎት ሲጀምር የመጀመሪያውን ሳምንት ከባድ ውጊያ ገጥሞት ነበር። ምክንያቱም እኛም ማረፈን አልተቀመጥንም። እሱ ባጠቃን ቁጥር መልሰን እናጠቃው ነበር። ኃይለኛ መንፈሳዊ ጦርነት ተከፍቶ ነበር። እንዲከብደውና አዚም እንዲሰማው አደረግን። አንዳንድ ጊዜ ደረቱ ላይ ክብደት ይሰማው ነበር። መተንፈስ እስኪያቅተው ድረስ ይከብደዋል። በመንፈሳዊ ዓለም ላይ ልናደቀውና ልናደርቀው ፈልገናል። ለመጸለይ እንኳን እንዲፈራ አድርገን ብዙ መናፍስትን ላክንበት። ውጊያው ሲበዛበት እንዲህ ብሎ ጸለየ። በጌታ በኢየሱስ ክርስቶስ ስም እናንተ ልታደክሙኝና ልታዘሉኝ የምትሞክሩ መናፍስቶች በሙሉ በኢየሱስ ስም አዛችኋለሁ፣ ለቃችሁ ሂዱ ብሎ ተናገረ። ወዲያውኑ ክብደቱ በሙሉና የሚያስጨንቀው ነገሮች በሙሉ ለቀው ሄዱ። ምክንያቱም ውጊያው ከደምና ስጋ ጋር ሳይሆን ከመንፈስ ጋር ነበር። በሁለተኛው ቀን ላይ የተለያዩ ጥላ የሚመስሉ አካላትን አየ። እነዚህ መናፍስቶች እሱን ሊያስፈራሩ የተላኩ መንፈሶች ነበሩ። ብዙ ሰዎች እንደዚህ አይነት መናፍስቶችን ስንልክባቸው እየሮጡ ከክፍላቸው ውስጥ ይወጡና ወደዛ ክፍል እንኳን መግባት እጅግ በጣም ይፈሩ ነበር። አብዛኛው ሰው ጸሎቱን በዚህ ምክንያት ያቆማል። የሚገርመው ግን ወንድም ጁማ ወዲያውኑ መብራቱን አበራና መጽሐፍ ቅዱሱን ገልጦ መዝሙረ ዳዊት ምዕራፍ 91ን ጮክ እያለ ማንበብ ጀመረ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል።
እንደዚህ ያለ በሚያነብበት ወቅት ወዲያውኑ እነዛ የተላኩት ጥላ የሚመስሉ መናፍስቶች በሙሉ መቋቋም ስላልቻሉ ከክፍሉ ለቀው ሄዱ። ድጋሚ በሶስተኛው ቀን የተለያዩ ድምጾች የእሱን ስም ቀስ ብለው በሹክሹክታ እንዲጠሩ አደረግን። ወደዛ በናይሮቢ ውስጥ ወደ ነበረበት ኪዳን እንዲመለስ በሹክሹክታ እንነግረው ነበር። የሚገርመው ግን ወዲያውኑ መዝሙር ጮክ አድርጎ ከፍቶ የምስጋና መዝሙርን መዘመር ጀመረ። በኢየሱስ ስም ኃይል አለ፣ እያንዳንዱን ሰንሰለት ይበጣጥሳል የሚል መዝሙር ይዘምር ነበር። ወዲያውኑ እነዛ ድምጾች አቆሙ። ታዲያ በዚህ ሁኔታ ልክ አንደኛው ሳምንት እንዳለቀ እነዛ የሚሰሙ ድምጾችና የሚታዩ ጥላዎች፣ መናፍስቶች፣ አጋንንቶች በሙሉ ቀስ በቀስ እየጠፉና እየደበዘዙ መጡ። በእያንዳንዱ ቀን ሽንፈታችንን እየተቀበልን እንደሆነ ግልጽ ነበር። ታዲያ በሁለተኛው ሳምንት ወንድም ጁማ በህልሙ ውስጥ ከእስራት ሲፈታ ይመለከት ነበር። ከዚህ በፊት በህልሙ ያያቸው የነበሩ ነገሮች በሙሉ ክፉና እጅግ በጣም ከጥልቁ የሚመጡ ነገሮች ነበሩ። አሁን ግን ከዛ እስራት ሲፈታ ማየት ጀመረ። ያ በውስጡ የዘራናቸው ፍርሃቶች በሙሉ ቀስ እያሉ እየለቀቁ መጡ። በሁለተኛው ሳምንት መልካም የሆኑ ህልሞችን መመልከት ጀመረ። ከስራት ሲፈታ፣ ጦርነቶችን ሲያሸንፍ፣ አንዳንድ ጊዜ ደግሞ አጋንንቶችን ሲያስወጣ እንኳን ይመለከታል። በኩለ ሌሊት ጸሎት ምክንያት መልካም እንቅልፍና እጅግ በጣም ጥሩ የሆኑ ህልሞችን መመልከት ጀመረ። ሁለቱንም የመንካት አቅማችን ተመታ። ዙሪያው የነበረው መንፈሳዊ አየር በሙሉ ይቀያየራል። ታዲያ በሶስተኛው ሳምንት ሰዎች በሱ ላይ ያለ በመልክ የሚታይ ለውጥን ማየት ጀመሩ። ሁል ጊዜ የደከሙና የፈዘዙ የሚመስሉ አይኖቹ እንኳን ሳይቀሩ ቦግ ያለና የሚያምር የሆነ መጣ። የደፈረሰው አይኑ በመንፈሳዊም በስጋዊም መጥራት ጀመረ። የድካም ስሜት ሁል ጊዜ ይታይበት ነበር። አሁን ግን ሰላም የሰፈነበት ሰው ይመስላል። በስጋም በመንፈስም እጅግ በጣም እየጠነከረ መጣ። ታዲያ እንደዚህ ያለ በአራተኛው ሳምንት በሱ ላይ የያዝናቸው እያንዳንዱ መርገሞችና መንፈሳዊ ጥላዎች በሙሉ ተሰባበሩና ወደቁ። በሱ ላይ የነበረን ስልጣን በሙሉ ተደመሰሰ። ጦርነቱን 100% ተሸነፍን። ይባስ ብሎ አንድ ምሽት ላይ ኢየሱስ ክርስቶስ በክፍሉ ውስጥ ቆሞ ተመለከተ። ኢየሱስም አንተ ሙሉ በሙሉ ነፃ ሰው ነህ አለው። ወዲያውኑ እያንዳንዱ ሰንሰለቶቹ እንደተፈቱና እያንዳንዱ እርግማኖች እንደተበጣጠሱ ተረዳ። በ30 ቀናቶች ውስጥ ወንድም ጁማ መለኮታዊ የሆነ ለውጥ ታየበት። ማንም ሊያስቆመው አልቻለም ነበር። እስካሁን ድረስ ሁለቱን የጸሎት ሰዓቶች ነግሬያቸዋለሁ። በማለዳ የሚደረግ ከ10 ሰዓት እስከ 12 ሰዓት ያለና በእኩለ ሌሊት የሚደረግ ጸሎት ናቸው። እጅግ በጣም ጠንካራና በህይወታችሁ ላይ ትላልቅና ግዙፍ ለውጦች ማየት የምትችሉባቸው ሰዓቶች ናቸው። እኔን ከማመን ይልቅ እናንተ ራሳችሁ ለ30 ቀን ያክል ሞክራችሁ ህይወታችሁ እንዲቀየር ማድረግ ትችላላችሁ። ይህ ትልቅ ሚስጥር ነው። ሌላው ሶስተኛውና የመጨረሻው ጠንካራ የጸሎት ሰዓት ከቀኑ 9 ሰዓት ነው። ይህ ሰዓት በታሪክ እንኳን ብዙ ነገሮችን ሲቀያየር ተመልክተናል። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሞተው እንኳን 9 ሰዓት ላይ ነው። በመስቀል ላይ ሆኖ ተፈጸመ ያለበት ሰዓት እንደሆነ ታሪክ ይነግረናል። በእውነቱን ስነግራችሁ በጨለማው ዓለም ውስጥ ከቀኑ 9 ሰዓት የሚጸልዩ ክርስቲያኖችን እንድንርቃቸው ይነገረን ነበር። ይህ ሰዓት መለኮታዊ ምሕረት የሚታይበት ሰዓት ነው። የብዙ አማኞች ጸሎት የሚመለስባት ሰዓት ነች። ስለ አንድ ፓስተር ሳሙኤል ተብሎ ስለሚጠራ ግለሰብ ልነግራችሁ ወዳለሁ። ፓስተር ሳሙኤል እስካሁን እንደነገርኳችሁ ሰዎች ወጣት አልነበረም። ይልቁንስ ሸምገል ያለና የሰባዎቹ መጀመሪያ ላይ ያለ ሰው ይመስላል። እሱ ያቋቋመው አነስ ያለ ሰዎች ያሉበት የጸሎት አገልግሎት ህብረት ነበረው። ምንም አይነት የቤተ ክርስቲያን ህንጻ አልነበረውም። ምንም አይነት ኮንፈረንሶችንም አዘጋጅቶ አያውቅም።
ይሁን እንጂ ሰዎች ከተለያዩ ቦታ የመጡ ጸሎት እንዲያደርግላቸው ይጠይቁት ነበር። ታዲያ የሱ ጸሎትም እጅግ በጣም ፍሬያማ ነበር። ምክንያቱም የታመሙ ይፈወሳሉ፣ ያዘኑ ይጽናናሉ፣ ተስፋ የቆረጡ ተስፋቸው ይታደስ ነበር። እንዲሁም ደግሞ ከምንም በላይ መንፈሳዊ እስራቶች ይሰባበሩ ነበር። የጨለማውም ዓለም የዚህ ሰው ጸሎት ለምን በዚህ ልክ ፍሬያማ እንደሆነና ጠንካራ እንደሆነ ለማወቅ ይፈልግ ነበር። እኔም የዚህን ሰው እንቅስቃሴዎች እንድቆጣጠር ተላኩኝ። ታዲያ በምከታተልበት ጊዜ አንድ ልማዱን አየው። ፓስተር ሳሙኤል ሁል ጊዜ ከሰዓት ላይ 9 ሰዓት ሲል ያለማቋረጥ ይጸልይ ነበር። ይህንን የሚያደርግ የነበረው በተከታታይ ቀናቶች ነበር። ልክ 9 ሰዓት እንዳለ ሰዓቱ የሚያደርገውን ማንኛውም ነገር ያቆምና ወደ ጸሎት ይገባል። የራሱ የጸሎት ክፍል ነበረው። ምንም ነገር ማድረጉን አቁሞ ወደዛ ይሄድና ቢያንስ በትንሹ ለ30 ደቂቃዎች ያክል ይጸልይ ነበር። አብዛኛውን ጊዜ የጸሎት ርዕስ አልነበረውም። ዝም ብሎ ግን የእግዚአብሔርን ማዳን ያመሰግን ነበር። ኢየሱስ ክርስቶስ ለሰው ልጆች በመስቀል ላይ ስለ ኃጢአታቸው ብሎ ስለተሰቀለ እግዚአብሔርን ደጋግሞ ይባርካል። ለየት ያለ ጸሎት ነው። ምክንያቱም ጥያቄ የለበትም፣ ማንኳኳት የለበትም። ነገር ግን ዝም ብሎ ማመስገን። ከዚህም ቀጥሎ ባለበት ማንኛውም ሁኔታ ውስጥ እግዚአብሔር አምላክ ጣልቃ እንዲገባ ይጸልያል። ምናልባት ትንሽ እንደሚፈታ የሚያውቀው ሁኔታ እንኳን ቢሆን እግዚአብሔር ጣልቃ እንዲገባበት ይናገራል። በየቀኑ የተለያዩ የአጋንንት እስራት ያለባቸውን ሰዎች እንዲፈቱ እየተቃወመ ይጸልይ ነበር። እርግማኖችም ከቤት ውስጥ ከጸሎት ህብረት ውስጥ ከተለያዩ ሰዎች ላይ እንዲሰበር ይቃወም ነበር። በዛ 9 ሰዓት ላይ ያለው የሚለቀቅለት መንፈሳዊ ብርታት ልነግራችሁ ከምችለው በላይ ጠንካራ ነው። ልክ ሰማያት ተከፍተው እያዳመጡትና ለቃሎቹ ኃይል እየሰጡት ያክል ኃይል ነበረው። ከየትኛውም ክስ፣ ከየትኛውም የጨለማ አሰራርና ከየትኛውም እርግማን በላይ የኢየሱስ ደም ጮክ ብሎ ነበር። እነዛን ጸሎቶች በተቻለኝ አቅም ሁሉ ለማዘግየት ሞክሬ ነበር። የተለያዩ ማዘናጊያዎችን ላኩ። አንዳንዴ ሰዓት እንደማይበቃው አድርጌ ስልለታለሁ። የምሞክራቸው ነገሮች በሙሉ አልሰሩልኝም። ይህ ሰው እጅግ በጣም ጠንካራ የጸሎት ሰው ሆኖ ነበር። ይህንን ልምድም ለብዙ ጊዜያት ሲያዳብረው ቆይቷል። ውጤቱ ግልጽና የሚታይ ፍሬ የነበረው ነው። የሚያስገርመው ነገር በተለያዩ የጨለማና የጥንቆላ እስራት ውስጥ ተጠምደው የነበሩና ከጨለማው ዓለም ጋር ጥልቅ ቁርኝነት የነበራቸው ሰዎች በዚህ ሰው ጸሎት በቀላሉ ይወጡ ነበር። ምንም አያደክመውም። አጋንንት እሱን ሲያይ ይፈራል። በጸሎት የታጀበ ሰው ነው። የዓመታት በሽታዎችና ለብዙ ጊዜያት የዘለቁ ስብራቶች እንኳን በቀላሉ ይነሱ ነበር። ብዙ ጊዜ ጠንካራ የሆኑ እርግማኖችና ከዘር ማንዘር የሚተላለፉ ትውልድ የበሉ እርግማኖች እንኳን በቀላሉ ወደ በረከት ሲቀየሩ ተመልክቻለሁ። አስታውሱ፣ በታሪክ ውስጥ እንኳን ሳይቀር ትልቁ ጦርነት የተጠናቀቀው 9 ሰዓት ሲል ነው። ኢየሱስ ክርስቶስ ሞትን የገጠመውና ለእኛ ሲል በመስቀል ላይ የተሰቀለበት ሰዓት ነው። በዚህ ሰዓት ሰማያት ይከፈታል። ሰማይ ሁል ጊዜ ኢየሱስ ክርስቶስ ያደረገውን ውለታ አይረሳም። ከመስቀሉና ከደሙ ኃይል ጋር ተስማምቶ እንደመጸለይ ነው። የእግዚአብሔር ምሕረትና ጸጋ ገኖ የሚወጣበት ሰዓት ነው። በብዙ የክርስቲያን ቤቶች ውስጥ ልክ እንደ ባህል 9 ሰዓትን የምህረት ሰዓት ብለው ይጠሩታል። አንድ የመጨረሻ ነገር ልንገራችሁ። አንድ ሰው እነዚህን 3 የጸሎት ሰዓታት አንድ ላይ አድርጎ ሲጸልይ ምን ሊፈጠር እንደሚችል እነግራችኋለሁ። እነዚህ ሰዎች እነዚህን 3 ሰዓቶች አከታትለው በአንድ ቀን ውስጥ መጸለይ የሚችሉበት ቀን ማለት እነዚህ ሰዎች በመንፈሳዊው ዓለም ላይ እጅግ በጣም ኃይለኛ ስልጣን ያላቸው ሰዎች ይሆናሉ።
በፍጹም የጨለማው ኃይል ሊገዳደራቸውም ሆነ ሊቋቋማቸው አይችልም። ምክንያቱም እጅግ በጣም ጠንካራ የጸሎት ሕይወት ይኖራቸዋል። አስታውሳለሁ አንድ ፓስተር ኢማኑኤል የሚባል በአንድ አካባቢ ላይ ቤተክርስቲያን ለመመስረት ወሰነ። ታዲያ ያ ሊመሰርትበት ያሰበው አካባቢ በጥንቆላ አሰራር የተጨመላለቀና አብዛኛው ነዋሪ ከጥንቆላ ጋር የተያያዘ ሰዎች ነበሩ። ታዲያ እሱም ይህን ቤተክርስቲያን ለመትከል ባሰበበት ጊዜ ወዲያውኑ ሐሳቡን ለማፍረስና እቅዱን ለማክሸፍ ስራችንን ጀመርን። ቤተሰቡን አጠቃን፣ ጤናውን አጠቃን። በቤተ ክርስቲያን ውስጥ የተለያዩ አለመግባባቶች እንዲፈጠሩም አደረግን። እጅግ በጣም እንዲደክመው እንዲሰለቸውና በቃ ያንን ሐሳብ ትቶ እንዲኮበልል ያላደረግነው ጥረት የለም። በመጀመሪያው ዓመት ላይ ጦርነቱን ሙሉ በሙሉ እያሸነፍን ይመስል ነበር። ቤተ ክርስቲያኑ ምንም አይነት እድገት አያሳይም። አንዱን ጦርነት አሸነፍኩ ሲል ሌላ ጦርነት እናስነሳበታለን። ያንን እየተጋጠመ ደግሞ ሌላ ጦርነት እንጨምርበታለን። በቃ መስቀልቀል ያለ ነገር ላይ እንደሆነ አድርገን ሁሉንም ነገር ሳለበት እጅግ በጣም ደክሞታል፣ ሰልችቶታል። ነገሩን ሊተወው ከጫፍ ደርሷል። አንድ ቀን በአጋጣሚ አንድ ኮንፈረንስ ተጋበዘና ሄደ። በዛ ኮንፈረንስ ላይ አንድ ሰባኪ ስለ ስልታዊ የጸሎት ሰዓቶች ያስተምር ነበር። ታዲያ ይህ አገልጋይ እኔ ቅድም የነገርኳችሁን ሰዓቶች በሙሉ በጥልቀት እያስረዳ ከመጽሐፍ ቅዱስ ጋር እያገናኘ ለታዳሚው በሙሉ ይህንን ትልቅ ምስጢር ተናገረ። ልክ የዚህ ቀን ፓስተር ኢማኑኤል ትልቅ ውሳኔን በሕይወቱ ላይ ወሰነ። አንዱን የጸሎት ሰዓት አይደለም፣ ሁለተኛውንም አይደለም፣ ይልቁንስ ሶስቱንም የጸሎት ሰዓቶች በአንድ ቀን ውስጥ ለመጸለይና ለ3 ወር ወይም ለ90 ቀናት ያክል ያለማቋረጥ ለመጸለይ ከእግዚአብሔር ጋር ተዋዋለ። ሲጸልይ እንደ ልማድ አድርጎ አልጸለይም። ይልቁንስ የሆነ ነገር ለማነቃነቅ እንደሚሞክር ሰው እጅግ በጣም በኃይል መጸለይ ጀመረ። በማለዳው ጸሎት ላይ እግዚአብሔር አቅጣጫን እንዲሰጠውና ምልክቶችን እንዲያሳዩት ይጸልይ ነበር። እኩለ ሌሊት ላይ ደግሞ እየተቃወመ የጨለማን ሥራ እያፈረሰ ይጸልይ ነበር። እጅግ በጣም ጠንካራ ተቃውሞ እያደረገ ነበር የሚጸልየው። ከዚህ በኋላ ከሰዓቱ ላይ ወይም ደግሞ ከቀኑ 9 ሰዓት በነበረበት ጸሎት ደግሞ የእግዚአብሔር ምሕረት በሱ ላይ በአገልግሎቱ ላይና በቤተሰቡ ላይ እንዲሆን ይጸልያል። እግዚአብሔር አምላክ ብዙ ነፍሳቶችን እንዲሰጡትና እግዚአብሔር እንዲያሳድግለት ይጸልያል። በዚህ ጸሎት ምክንያት ብዙ ቀንበሮች ይሰበሩ ነበር። የብዙ ሰዎች ዓይን ይከፈታል። ለውጡ እጅግ በጣም መለኮታዊ ነበር። ሊካድ የማይችል የሚታይ ለውጥ በዚህ ሰው አገልግሎት ላይ መሆን ጀመረ። በመጀመሪያ ወር በነበረው የጸሎት ክፍለ ጊዜ ላይ የኛ አቅም እየተዳከመ ሲመጣ ይሰማኝ ነበር። እኛ ያስቀመጥናቸው የተለያዩ ነገሮች እየተዳከሙና እየወደቁ ሲመጡ ይሰማናል። የተለያዩ ኪዳኖቻችን እጅግ በጣም ይደክማሉ። የሱን አገልግሎቶች እንዲጠሱ የሚያደርጉ መናፍስቶች የላክናቸው በሙሉ ተመለሱ። ምክንያቱም ኃይሉን መቋቋም አልቻሉም ነበር። የተለያዩ እርግማኖችም ከሰዎች ላይ መሰበር ጀመሩ። በሁለተኛውም ወር ከዚህ በፊት እሱን ይቃወሙት የነበሩ ሰዎች በሙሉ ወደሱ ቤተክርስቲያን መፍትሄን ፍለጋ የሚመጡ ነበር። እነዚህ ሰዎች የመንደሩ ነዋሪዎች ወይም ተራ ሰዎች አልነበሩም። ይልቁንስ በእኛ አሰራርና በጥንቆላው ዓለም ላይ ጠልቀው የገቡ ሰዎች ነበሩ። ታዲያ ወዲያውኑ ክደው ወደዚህ ሰው ቤተክርስቲያን ይሄዱ ነበር። በሶስተኛው ወር ነገሩ አሳሳቢ ደረጃ ላይ እየደረሰ ስለነበር ወዲያውኑ አስቸኳይ ስብሰባ ጠራን። በዚህ መንደር ላይ የነበረን ስልጣን እየሞተና እየተዳከመ እንደነበር ገብቶናል። ምሽጎቻችን አንድ በአንድ እየፈረሱ ነው። መሰዊያዎቻችን እንደ ተራ እየተወረወሩ ነው። ከዚህ በፊት የእኛን እርዳታ ፈልገው ወደኛ የሚመጡ ሰዎች በሙሉ አሁን ላይ የፓስተር ኢማኑኤል ቤተክርስቲያን ይሄዳሉ። ይህን ደግሞ ለማቆም ምንም ማድረግ አንችልም ነበር። የሚያስገርመው ለውጥ እዚህ ጋር ሆነ። በሶስተኛው ወር በጸሎቱ የመጨረሻ ቀን ላይ የፓስተር ኢማኑኤል ቤተክርስቲያን ከ15 ሰዎች ተነስቶ 200 ሰዎች ላይ ደረሰ።
የዛ መንደር መንፈሳዊ አየር ሙሉ በሙሉ ተለወጠ። ግዛቱን የእግዚአብሔር መንፈስ ተቆጣጠረው። በጨለማ በፍርሃትና በመርበትበት የተሞላው መንደር አሁን በደስታ በሐሴትና በነጻነት ተሞላ። በእነዚህ 3 ስልታዊ ሰዓቶች ላይ መጸለይ ስትጀምሩ ይህንን ያክል መለኮታዊ የሆነ ለውጥ በሕይወታችሁ ላይ መሆን ይጀምራል። ቀናችሁን በእግዚአብሔር ቃልና በኢየሱስ ክርስቶስ ደም አውጃችሁ በማለዳ ትጀምራላችሁ። በሌሊትም የጨለማን ሥራና የጥልቁን አሰራር በሙሉ ታፈራርሳላችሁ። የኢየሱስ ክርስቶስን ምሕረትና የመስቀሉን ኃይል እያወጃችሁ በቀን ትውላላችሁ። ይህ ጠንካራ የሆነ ስልታዊ ጸሎት ነው። እነዚህን ነገሮች በተከታታይ ማድረግ ስትጀምሩ በእግዚአብሔር መንግሥት ላይ ማንም የሚያቆማችሁ የጨለማ አሰራር አይኖርም። ብዙ ሰው 10 ሰዓት ሌሊት ላይ መነሳት እጅግ በጣም ይከብደዋል። ደግሞም እኩለ ሌሊት 6 ሰዓት ላይ መነሳት ዳገት ሊሆንብን ይችላል። አንዳንድ ኃላፊነቶች ወይም ደግሞ ከበድ ያሉ ስራዎች ካሉብን ደግሞ ከቀኑ 9 ሰዓት መጸለይ የማይቻል ይመስላል። ከህይወት ጋር እነዚህን የጸሎት ሰዓቶች አብሮ ማስኬድ ከባድ ነው ብላችሁ እንደምታስቡ እርግጠኛ ነኝ። አዎ እኔም እረዳችኋለሁ፣ ይገባኛል። ነገር ግን አንድ ጠቃሚ የሆነ ነገር ልነግራችሁ ፈልጋለሁ። ምናልባት በእነዚህ ሰዓቶች ላይ ለሰዓታት መጸለይ ላይጠበቅባችሁ ይችላል። አንዳንድ ጊዜ 15 ደቂቃ ነገር ግን ሙሉ በሙሉ ሐሳባችሁን ጸሎታችሁ ላይ አድርጋችሁ ከጸለያችሁ እጅግ በጣም ጠንካራ ነው። ሐሳቡ ተበታትኖ ለ2 ሰዓት ከሚጸልይ ሰው ይልቅ አትኩሮና ሐሳቡን ሰብስቦ ለ30 ደቂቃ የሚጸልይ ሰው ጠንካራ ስራን ይሰራል። የጸሎት ኃይል በርዝማኔው ላይ አይደለም፣ ይልቁንስ ትኩረት አድርጎና በእምነት በመጸለይ ላይ ነው። የምትጸልዩትን ነገር እወቁ። ምናልባትም ደግሞ ከሶስቱ አንዱን ለማድረግ ከወሰናችሁ በመጀመሪያ የማለዳውን ጸሎት ጀምሩ። ከምትነቁበት ሰዓት 30 ደቂቃ ቀደም ብላችሁ ንቁና ጸሎታችሁን ጀምሩ። ለምትሉት ውሎ መንፈሳዊ አየሩን ክፍት ታደርጉታላችሁ። ጠላት ስራውን እናንተ ላይ በነፃነት እንዳይሰራ ታደርጉታላችሁ። አንዴ ይህንን ነገር ማሳካት ከጀመራችሁ በኋላ ደግሞ የ9 ሰዓቱን ጸሎት ትጨምሩታላችሁ። 9 ሰዓት ሲል አላርም ስልካችሁ ላይ ሙሉ። ልክ አላርማችሁም እንደጮኸ ወዲያውኑ ጸጥ ወዳለ ስፍራ ጋር ሂዱ። ከዚህ በኋላ ለ10ም ለ15ም ደቂቃ ቢሆን አጥብቃችሁ ጸልዩ። የኢየሱስን ደም እያሰባችሁ ከእግዚአብሔር ጋር ያላችሁን ቃል ኪዳን እያሰባችሁ ጸልዩ። እነዚህን 2 የጸሎት ሰዓቶች ከለመዳችሁ በኋላ ደግሞ ወደ 3ኛውና የመጨረሻው ጸሎት ሰዓት ትሄዳላችሁ። ይህም የእኩለ ሌሊቱ የጸሎት ሰዓት ነው። ምናልባት በሳምንት 7 እንደ መጀመሪያ ይከብዳችሁ ይሆናል። ስለዚህ በሳምንት 1 ወይም 2 ያድርጉት። በሳምንት 1 ጊዜ ወይም 2 ጊዜ በስልካችሁ ላይ አላርም ሙሉ። ለ30 ደቂቃ ብቻ ጸልዩ። እየገሰጻችሁ የጨለማን ሥራ እየተቃወማችሁ በኃይለኛው ጸልዩ። በቃ በሕይወታችሁ ላይ የምታዩትን ለውጥ ትገረሙበታላችሁ። የእግዚአብሔርን እጅ ማየት ተጀምሩበታላችሁ። እኔ ለብዙ ዓመታት በጥንቆላው ዓለም ውስጥ ሳገለግል ኖሬያለሁ። ብዙ ሰዎችን አሰናክያለሁ። ብዙ ሰዎች ወደ እግዚአብሔር እንዳይቀርቡ አደርጋለሁ። በተለይም ደግሞ ብዙ ክርስቲያኖች ይህንን የጸሎት ሰዓት እንዳያውቁ አድርጌያለሁ። አሁን ላይ እግዚአብሔር በረዳኝ መጠን እኔም በቀን 3 እጸልያለሁ። ምክንያቱም የዚህን የጸሎት ኃይል አውቀዋለሁ። ወደድኩም ጠላሁም በሕይወቴ ውስጥ ለውጥ የማይበት የጸሎት አይነት ነው። ምናልባት ብቻችሁን መጸለይ የሚከብዳችሁ አይነት ከሆነና ከሰዎች ጋር በህብረት ለመጸለይ ካሰባችሁ፣ ስትደክሙ የሚያበረታችሁ ሰው የምትፈልጉ ከሆነ ሁል ጊዜ ከ11 ሰዓት እስከ 12 ሰዓት ድረስ የማለዳ ጸሎት የምንጸልይበት የቴሌግራም ቻናላችንን ይቀላቀሉ። ስክሪኑ ላይ የምታዩትን ኪውአር ኮድ በማንሳት ወይም ደግሞ ከታች ዲስክሪፕሽን ላይ ያለውን ሊንክ በመንካት ይቀላቀሉን። አብረውን ይጸልዩ። እናመሰግናለን።